ሰላም የኬብሪካፕ ቤተሰቦች፣ ዛሬ የምንገባበት ዓለም በአንድ ተራ ሰራተኛ የተቀዳደደ ልብስ ውስጥ የተደበቀውን የዓለማችንን ታላቅ አእምሮ የሚዳስስ ነው። ታሪካችንም የሚያጠነጥነው ዊል ሃንቲንግ ላይ ነው። ዊል ሃንቲንግ በምስኪን ሰፈር ውስጥ የሚኖር ነገር ግን በአእምሮ ውስጥ የዓለማችን ታላላቅ ፕሮፌሰሮች የሚያንበረክክ ሚስጥር የደበቀ ወጣት። ይህ ፊልም በህይወት ጠባሳ የታሰረ አንድ ሊቅ እንዴት ከራሱ እስር ቤት እንደሚወጣ የሚያሳይ ልብ የሚነካ ታሪክና ጉዞን ያሳየናል። ውድ ቤተሰቦቼ ታሪኩን እንደምትወዱትና እጅግ በጣም እንደምታመሰግኑኝ ስለማውቅ ቪዲዮን ከመጀመራችሁ በፊት ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ ደግሞ ላይክ አድርጋችሁ አብረን ወደ ቪዲዮአችን እንድንገባ ከወዲሁ ጋብዛችኋለሁ። ታሪካችን የሚጀምረው ዊል ሃንቲንግ በአሜሪካ ትልቅ የቴክኖሎጂ ዩኒቨርሲቲ MIT ውስጥ ወለል ጽዳት ሰራተኛ ነበር። ከዕለታት አንድ ቀንም በኮሪደሩ ጽዳት ስራ ላይ ያለ አንድ ሰሌዳ ላይ የተጻፈን ለተማሪዎቹ እንደ ፈተና የቀረበን እጅግ በጣም ከባድ የሂሳብ ቀመር ይመለከታል። ፕሮፌሰሩም ጄራርድ ላምቦ ይህንን ቀመር መፍታት ለሚችል ማንኛውም ሰው ትልቅና ዝና እና ሀብት እንደሚጠብቀው አልገብቶላቸው ነበር። ዊልም ያየውን የማትስ ጥያቄ ለመስራት ማንም ሳያየው በሌሊት ተመልሶ የመታጠቢያ ቤቱን መስታወት እንደ ሰሌዳ በመጠቀም መልሱን እዛ ላይ ሲሰራ ካደረ በኋላ መልሱን በሰሌዳው ላይ ጽፎ ከአካባቢው ይጠፋል። ፕሮፌሰሩም በማግስቱ መልሱ እንደተሰራ በሚመለከት ጊዜ ይደነግጣል። ይህንንም ሚስጥራዊ ሊቅ ማን እንደሆነ ለማወቅ ሲጓጓ ይህንን ሰው ለማወቅ እጅግ ስለጓጉ ሌላ አንድ ከባድ የሆነ እሱና ባልደረቦቹ ለመፍታት ከ2 ዓመት በላይ የፈጀባቸውን አንድ አዲስ ቀመር ይጽፋሉ። ዊልም እንደተለመደው ማታ ላይ ወደ ስራው ሲመለስ ዊልም ይህንን ቀመር በቀላሉ መስራት ሲጀምር ፕሮፌሰሩ ከቢሮ ይወጣል። ዊልን እንደ ተራ አጥፊ ቆጥሮ ሊይዘው ሲሞክር ዊል አምልጦ ይጠፋል። ፕሮፌሰሩም ወደ ሰሌዳው በሚመለከት ሰዓት ግን ትክክለኛው መልስ እንደገና ተጽፎ ያገኘዋል። አምላኬ ብሎ ከመደንገጥ ሌላ ምንም ነገር ማለት አልቻለም ነበር። ይህ በእንዲህ እንዳለ ዊል ከጓደኞቹ ጋር ባጋጠመው ጸብ ምክንያት ተይዞ ይታሰራል። በዚህ መሃልም ፕሮፌሰር ላምቦ ሚስጥራዊ ሊቅ ወይም ደግሞ ጎበዙ ተማሪ ያው በዩኒቨርሲቲ ውስጥም ባይሆን እሱ መሆኑን ሲያውቅ እሱን ከእስር ቤት ለማስፈታት ወስኖ ከእስር ቤት እንዲፈታ ያደርገዋል። ነገር ግን በዚህ መሃል 2 ቅድመ ሁኔታ ያቀርብለታል። አንደኛ በየሳምንቱ ከፕሮፌሰሩ ጋር ሂሳብ ማጥናት፣ ሁለተኛ በውስጡ ያለውን ንዴት እና በውስጡ ያለውን አመጽ ለማከም ከስነ ልቦና ባለሙያ ጋር መገናኘት እንዳለበት ይነግረዋል። ዊል ሃንቲንግ ከፕሮፌሰሩ ጋር መስራት ቢጀምርም የሕክምናው ክፍለ ጊዜ ግን እንደ ጦር ሜዳ ሆኖበት ነበር። የሚመጡትን የስነ ልቦና ባለሙያዎች በሙሉ በእውቀቱና በሚያሾፉ ቃላቶቹ እያዋረደ ያባራቸዋል። ፕሮፌሰሩም በዚህ ተግባሩ ተስፋ ሊቆርጥ ሲል የድሮ ኮሌጅ ጓደኛውን ሾን ማጉዌርን ያስታውሳል። ሾን እንደ ሌሎቹ አልነበረም። ዊል ስለ ሾን የሞተች ሚስት መጥፎ ነገር ሲናገር ሾን በንዴት አንገቱ ስር ይዞ ድጋሚ ስለዚህ ነገር ወይም ደግሞ ስለ ሚስቴ አፍህን ትከፍትና እገልሃለሁ በማለት ያስጠነቅቀዋል። ይህ ያልተጠበቀ ምላሽ ዊልን ለመጀመሪያ ጊዜ ያስደነግጠዋል። በቀጣይ ክፍለ ጊዜም ዊል ማለትም ሾን ዊልን ከቢሮ አውጥቶ ፓርክ ውስጥ ወዳለው ወንበር ይወስደዋል። ቀጥሎም አንተ የምታውቀው ከመጽሐፍ ላይ ብቻ ነው። ስለ ጦርነት ታውቃለህ፣ ግን ጦር ሜዳ ውለህ አታውቅም። ስለ ፍቅርም ትቀኛለህ፣ ግን ልብህን ከፍተህ ለአንዲት ሴት እውነተኛ ማንነትህን አሳይተህ አታውቅም ይለዋል። ዊል ቀስ በቀስ ለሾን መከፈት ይጀምራል። ልቡን ክፍት ያደርግለታል። ስካይለር ከተባለች የኮሌጅ ተማሪ ጋርም ፍቅር ይዘዋል። ነገር ግን ስካይለር እሱም ወላጅ አልባ መሆኑንና በልጅነቱ ብዙ ስቃይ እንዳሳለፈ ይነግራታል።
ስካይለርም በጣም እንደምትወደው ብትነግረውም ዊል ግን እኔ አላፈቅርሽም በማለት ይገፋታል። ይህ በእንዲህ እንዳለ ፕሮፌሰር ላምቦ ዊልን ወደ ትልቅ የሥራ ዕድሎች ሲገፋፋው ሾን ግን ዊል የራሱ ምርጫ እንዲመርጥ ጊዜ ሊሰጠው እንደሚገባ ይከራከራል። ዊልም በሕይወት ውስጥ ባሉ ምርጫዎች ግራ ተጋብቶ ሁሉንም ነገር እርግፍ አርጎ ትቶ ወደ ቀድሞ የኮንስትራክሽን ስራው ይመለሳል። በዚህ መሃል ግን የቀድሞ ጓደኛው ቼክ በቁጣ ይገስጸዋል። ችሎታህን እያባከንክ ነው። በየቀኑ ከእንቅልፌ ስነቃ አንተ ይህንን ሰፈር ትተህ ወደ ተሻለ ቦታ እንደምትሄድ ህልም አለኝ እያለ ይነግረዋል። ዊልም ወደ ሾን ቢሮ ሲመለስ ሾን የራሱም ልጅነት ህይወት በደል የተሞላ እንደነበር ይነግረዋል። ሾን የዊልን አይን እያየው ደጋግሞ ያንተ ጥፋት አይደለም፣ በፍጹም ይሄ ያንተ ጥፋት አይደለም እያለ እየደጋገመ ይነግረዋል። ዊል ሁልጊዜ እንደለመደው መጀመሪያ ላይ ቢያሾፍበትም በመጨረሻም በልጅቱ የደረሰበት ስቃይ የሱ ጥፋት እንዳልሆነ ሲረዳ በእንባ ተውጦ ሾንን ያቅፈዋል። ሾን በዚህ ልክ በዚህ ንግግር ይህንን ማስተዋል ችሎ ባንዴ በፍቅር እንደዚህ ይለወጣል ብሎ ማናሰበ። አሁን ከታሪካችን መጨረሻ ላይ ደርሰናል። እናንተም ግን የዚህ ቻናል ቤተሰብ ለመሆን ከወሰናችሁ ሰብስክራይብ በተኗን እየነካችሁ ቤተሰባችን መሆን ትችላላችሁ። አሁን ታሪካችንን መልሰን መቀጠል እንችላለን። ከዚህ በኋላም ሁሉም ነገር ወደ ቦታው መመለስ ይጀምራል። ዊልም በአንድ ትልቅ ኩባንያ ውስጥ ለመስራት ይወስናል። ጓደኞቹም ለልደቱ ከድሮ ክፍሎች የገጣጠሟትን በጣም የምታምር ጽድት ያለች መኪና ይሰጡታል። እዚህ ጋር ዊል አንድ ነገር ያስባል። በህይወቱ ለመጀመሪያ ጊዜ የራሱን ልብ ለመከተል ይወስናል። ስራውንም በመተው ጓደኞቹ በሰጡት በዛች የምታምር መኪና ስካይለርን ፍለጋ ወደ ካሊፎርኒያ እየገሰገሰ ያመራል። ለሾንም በተወው ደብዳቤ ላይ ስለ አንዲት ልጅ ማየት አለብኝ የሚል ሐረግ ጽፎለት ነበር። ይህም ቃል ሾን ሚስቱን ያገኘበትን ቀን ሲተርክ የተጠቀመበት ቃል ነበር። ፊልሚያችን ሲያበቃ ዊል በመጨረሻ ከሂሳብ ቀመሮችና ከህይወት ጠባሳዎች ወጥቶ የራሱን የደስታ ቀመር ፍለጋ ሲሄድ እናያለን። ውድ የኬቢ ሪካፕ ቤተሰቦች ለዛሬ ይዘንላችሁ የቀረብነው ፊልም ጉድ ዊል ሃንቲንግ የተሰኘው ፊልማችን በዚህ ያበቃል። ታሪካችንን እንደምትወዱት ስለማልጠራጠር ሁልጊዜ እንደምላችሁ ላይክ እና ሰብስክራይብ እያደረጋችሁ አዲስ ቤተሰባችን መሆናችሁን አትርሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። መልካም ጊዜ ይሆንላችሁ።